ሰላም ሰላም፣ ውድና የተከበራችሁ ውድ የኔ ፋሚሊዎች እንዴት ናችሁ? ያለው አልሐምዱሊላህ። እናንተ እንዴት ናችሁ? ረመዳን እንዴት ይዟችኋል? የረመዳን ስራ እንዴት ነው? እኔ አልሐምዱሊላህ ያው ትንሽ ይገብዳል ረመዳን ስራ። ስደት ያላችሁ እህቶቼ አላህ ያግዛችሁ። እቃ ማጠብ በጣም ነው ስራ የከበደ፣ ግን ቢሆንም አልሐምዱሊላህ ረመዳናችንን አላህ ይቀበለን። ጾመው ከሚደክሙት ሳይሆን ጾመው ከሚቆጠርላቸው አላህ ያድርገን ኢንሻአላህ። እና ይሄን ቪዲዮ ላይክ ሼር በማድረግ አበረታቱኝ። ረመዳን ነው እና ምን ቪዲዮ እየሰራው አይደለም፣ ጠፍቻለሁኝ። ሰዓቱም አላድግ ብሎኛል። እስኪ አሳድጉኝ አሳድጉኝ። እና እንዴት ናችሁ? ረመዳንም ግማሽ በግማሽ ቀረ ይዟችሁ እየጨረስን ነው። ዛሬ ደግሞ አንድ ቪዲዮ አይቻለሁና ደስ ብሎኛል። ሩታና አብርሽ ታርቀዋል ይመስለኛል። ድራማው መጨረሻ ደረሰ። ድሮም እያመንኩ አልነበረም መጣላታቸውንና ለማንኛውም የሩታና የአብርሽ አድናቂዎች ዛሬ ታርቀዋል። ዛሬ ስለታረቁ እንኳን ደስ ያላችሁ። እስኪ ቪዲዮውን አይተን መለስ። ሞመንት በጣም የሚያስጠላ ጊዜያቶችን አሳልፈናል። የሆነ ማይሆን እልህ መጋባት ውስጥና ይሄ ምንድነው አልሸነፍ ባይነት ሁለታችን ጋር ነበረና በቃ የሆነ እልህ መጋባት ጥሩ እንዳልሆነ ያሉትን ይበሉ። ፍቅሩ ከረታኝ እንግዲህ ይሄን ይመስላል ቪዲዮው። ደስ ይላል። መታረቃቸው በእርግጥ ደስ ብሎኛል። ይሄ መሽጠፋኝ ታናብሽን የሚጠራልን የልቤን ካገኘው ብቻን ቆጥ ደስ አላችሁ። ሌላው ደግሞ ትናንትና ፍቅር በጣም ያደነኳት የኔ ነብር ለምን ብላ አስታርቃቸዋለች። ፍቅርዬ ደግሞ እንግዲህ የእሷን ህይወት አበላሽታ ለእነሱ ህይወቷን መስዋዕት አድርጋለች። ቢሆንም እሷንም ያደረቀ እና ሰላማችሁ ይብዛ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቪዲዮ ላይክ በማድረግ ቤተሰብ ሁኑ። መልካም ጊዜ